ብዙ ሰዎች አይሮፕላን ውስጥ ሽንት ቤት ተጠቅመው ከጨረሱ በኋላ ፍለሽ ሲያደርጉት ቀላል በሆነ ሁኔታ ወደ ውጪ የሚደፋ ይመስላቸዋል። ሁሉም ነገር በሰማዩ ላይ በኖ ይጠፋል። ስለዚህም በዛን ያህል ከፍታ ላይ እየበረረ ወዴትም ሊሄድ አይችልም፣ ቀጥታ ወደ ምድር ነው የሚወርደው ብለው ማሰባቸው ሎጂካል ቢመስልም ግን ፕሌኖች በብዛት በሚያልፉበት አካባቢ ላይ ደግሞ መኖርን አስከፊ ያደርገዋል። ወደ እውነታው ስንገባ ፕሌኖች ውስጥ ያለ ሽንት ቤት ወደ ታች ክፍት የሆነ ቀዳዳ ብቻ አይደለም፣ ትልቅ የኢንጂነሪንግ ጥበብ የፈሰሰበት ሲስተም ነው። አሁን ላይ ስላለው ዘመናዊ ሲስተም ከመምጣታችን በፊት ከየት እንደጀመረ መለስ ብለን እንይ። ቀደም ባለው ጊዜ በነበሩ የአየር በረራዎች ምቾት ብዙ ቦታ የሚሰጠው ነገር አልነበረም። ፕሌኖቹ ትናንሽ ነበሩ፣ የሚበሩበትም ርቀት አጭር ነበርና ሽንት ቤት የሚባል ነገር አልነበረውም። ሰዎች መጠቀም ከፈለጉ እስኪወርዱ መጠበቅ ይኖርባቸው ነበር። የአየር ጉዞ እያደገ ሲመጣ ያ ችግር እየሆነ መጣ። የአየር ጉዞዎችም እየረዘሙ መጡ። የተሳፋሪም ቁጥር እየበዛ መጣ። እንደ በፊቱ ያዝ አድርጉት ማለት ጥሩ አማራጭ መሆኑ እያበቃለት መጣ። ስለዚህም ቀለል ያሉ መፍትሄዎች መምጣት ጀመሩ። ቀለል ያሉ ስል መገመት አያቅታችሁም። አንዱ መፍትሄ ባልዲ ነበር። አዎ የምናውቀው ባልዲ። ከኢንጂነሪንግ አንጻር ባልዲ ክብደት ስለሌለው በጊዜው ጥሩ አማራጭ ነበር። ነገር ግን ከንጽህናና ሽታ አንጻር ግን በጣም የሚረብሽ መፍትሄ ነበር። ፕሌኖቹ በተንገጫገጩ ቁጥር የተሳፋሪ መጠን በጨመረ ቁጥር የሚፈጠረውን መገመት ከባድ አይደለም። ስለዚህም የአየር ጉዞዎች እያደጉ ሲመጡ የተሻለ መፍትሄ ሊሰጠው እንደሚገባ አሰቡበትና የመጀመሪያው በኢንጂነሪንግ የተገኘው መፍትሄ በግራቪቲ የሚሰራ ሽንት ቤት ነው። አሰራሩም በጣም ቀላልና የብልህ ነው። ሰዎች ልክ ተጠቅመው ሲጨርሱ ከጎናቸው አንድ ብረት ይኖራል። ልክ ብረቱን ወደ ታች ሲያደርጉት ይከፈትና ጽዳጁን በቀጥታ ወደ መሬት ይወረውረዋል። ለዚህም ሲስተም ምንም ፓምፕም ሆነ የተወሳሰበ ነገር አልተጠቀሙም። ግራቪቲው ብቻ የአየር ክብደት ልዩነት ሲፈጠር ወደ ምድር ይወረውረዋል። ኢንጂነሮቹም ቀለል ያለና ብዙ ዕቃዎችን ስለማይጠቀም ወደውት ነበር። ምክንያቱም የሚጠቀሙት ዕቃ መጠኑ ባነሰ ቁጥር የሚበላሸውም የዕቃ መጠን ስለሚቀንስ ነው። የዚህ ሲስተም ችግሩ ምንም አይነት መቆጣጠሪያ ስላልነበረው ሰዎች የተጸዳዱት ነገር ሙሉ ለሙሉ ወደ ታች አይወርድም። ያም ፕሌን ውስጥ ከፍተኛ ሽታን እያመጣ መጣ። ከዚያም ተሻሻለና የፍለሽ ሲስተሙ ወደ ውሃ ተቀየረ። ነገር ግን ውሃ መጠቀማቸው ትልቅ ሌላ ችግር አመጣ። እሱም ክብደት ነው። በአቪዬሽን ውስጥ ትልቁ ችግር ክብደት ነው። ምክንያቱም ክብደት በጨመረ ቁጥር አይሮፕላኑ የሚያቃጥለው የነዳጅ መጠንም በዛው መጠን ይጨምራል። ስለዚህም ለሽንት ቤቱ ተብሎ የሚሞላው ውሃ መጠን በጨመረ ቁጥር ነዳጅም በዛው ልክ ስለሚበላ የፕሌን ትኬቶች ዋጋም በዛው መጠን ጨመረ። ችግሩ በዚህ ብቻም አላበቃም። ሰዎች ፍላሽ በሚያደርጉ ሰዓት አሁን ጽዳጁ የሚገባው ወደ ተዘጋጀለት ታንክ ቢሆንም በቶሎ ሽንት ቤቶች መሙላት ጀመሩ። በተለይም የረጅም በረራዎች ላይ ገና ግማሽ መንገድ ላይ የሞሉ ሽንት ቤቶቹ ማፍሰስ ጀመሩ። ይህ ደግሞ ባክቴሪያዎችን እየፈጠረ ከፍተኛ ሽታ ማምጣት ጀመረ። ስለዚህም ሰማያዊ ጁስ እየተባለ የሚጠራውን ኬሚካል የፕሌን ሽንት ቤቶች መጠቀም ጀመሩ። ይህ ኬሚካል ጽዳጁን ማስወገድ ብቻ ሳይሆን በውስጡ ያሉትንም ባክቴሪያዎች እየገደለ ሽታም እንዳይኖረው የሚያደርግ ነው። ነገር ግን የድሮ ሲስተሞች ፍጹም አልነበሩም። ትንሽ እንኳን ቀዳዳ ካገኙ ከነሽንት ቤቱ ቆሻሻ ከፕሌኑ ሾልኮ ይወጣ ነበር። ፕሌኖች ከፍ ብለው በሚበሩበት ከፍታ ላይ ደግሞ የቅዝቃዜው መጠን እስከ -50 ዲግሪ ሴልሺየስ ስለሚወርድ በቀጥታ ኬሚካሉና ጽዳጁ በአንድ ላይ በረዶ መስራት ጀመሩ። ይህም በረዶ እንደ ኬሚካሉ ሰማያዊ ቀለም የያዘ ነው። አንዳንዴ ይህ የበረዶ ግግር እዛው ፕሌኑ ላይ ተጋግሮ ሲሰራ፣ ሌሎች አጋጣሚዎች ላይ ደግሞ በጣም ትላልቅ የበረዶ ግግር እየሆነ ወደ መሬት መውረድ ጀመረ። ሌሎች አጋጣሚዎች ላይ ደግሞ በጣም ትላልቅ የበረዶ ግግር እየሰራ ወደ መሬት በመውረድ የሰዎች ቤት ላይ፣ የቆመ መኪና ላይ፣ አስፓልቶች ላይ የወደቀ አደጋዎችን አስከትሏል። ስለዚህም ኢንጂነሮች ይህ ሲስተም መሻሻል ያለበት ሳይሆን ከነጭራሹ መቀየር ያለበት ሲስተም እንደሆነ ተስማሙ። የመፍትሄው ሐሳብም ለምን በውሃው ቦታ አየርን ተጠቅመን ጽዳጁን አናስወግደውም የሚል ነው። በ1980ዎችም በቦይንግ 757፣ 767 ፕሌኖች ላይ ይህ ሲስተም ተጀመረ።
ህዝብን ለሚያመላልሱም ፕሌኖች ይህ ሲስተም ስታንዳርድ ሆነ። ከውጪ ሲታዩ የተለመዱት አይነት የሽንት ቤት መቀመጫዎች ቢመስሉም ነገር ግን የሚሰሩበት ሲስተም በጣም የተለየ ነው። ሽንት ቤት ውስጥ መቀመጫው ላይ ተቀምጠን ልክ ፍላሽ በምናደርግበት ሰዓት በንፋስ እንደተሞላ ፊኛ በኃይለኛ ድምፅና በፍጥነት ቆሻሻውን ሰብስቦ ከስር ወደ ተቀመጠው የጽዳጅ ማከማቻ ታንክ ይስበዋል። በሚስብበትም ሰዓት ምንም አይነት ነገር በመቀመጫው ላይ አያስቀርም። መቀመጫው ከውስጡ የተሰራው ምንም ከማያጣበቅ ንጥረ ነገር ነው። ስለዚህም በአየር ላይ የሚለቀቅ ምንም አይነት ጽዳጅ የለም። አይሮፕላኑ ካረፈ በኋላ የማስወጫ የራሱ የሚከፈት በር አለው። የጽዳጅ ማስወገጃ ቱቦ ይሰካበትና በቀላሉ እንዲወገድ ይደረጋል። በተጨማሪም ከታንኩ ውስጥ ጽዳጅ ማስወገጃ በሩ ከፕሌኑ ስር በውጭ በኩል ስለሆነ አይሮፕላኑ እየበረረ ታንኩ ቢሞላ ራሱ ከፍቶ መቀነስም ሆነ መድፋት አይቻልም። ስለዚህም ፓይለቶች ወደ ባህር ዳርቻ ሄደው በሚስጥር የሽንት ቤቱን ቆሻሻ በድብቅ ይደፋሉ የሚባለውም ተራ አፈ ታሪክ ነው። የዚህ ሳምንት የላይፍ ኦፍ ሀበሻ ዶክመንተሪ በዚሁ ተጠናቋል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።